በቀላል በሶስት ስቴፕ እንዴት አድርጋችሁ ወደ ፎሬክስ ትሬዲንግ እንደምትገቡ በዚህ ቪዲዮ ላይ ታያላችሁ። እስከዛሬ ስታዩዋቸው የነበሩት ቪዲዮዎች ብዙዎቹ የሚያሳዩዋችሁ ፕላትፎርሞች ፌክ ናቸው። እንዴት አድርጋችሁ የብሮከር አካውንታችሁን ክሬት እንደምታደርጉ፣ ቬሪፋይ እንደምታደርጉ፣ እንዴት ዲፖዚት ዊዝድሮ እንደምታደርጉ፣ እንዴት ደግሞ አናላሲስ የምትሰሩበት ፕላትፎርም ጋር እንዴት ብሮከራችሁ እንደምታገናኙ፣ በዛው ደግሞ እዛው ፕላትፎርም ላይ እንዴት አድርጋችሁ ኦርደሮችን ፕሌስ እንደምታደርጉ በዚህ ቪዲዮ ላይ ያሳያችኋለሁ። ከዛ በተጨማሪ እንደሚታወቀው ኢትዮጵያ ላይ በአሁኑ ሰዓት ባይናንስ ወይም ባይቢት እዛ ላይ ገብታችሁ ዩኤስዲቲ መግዛት አትችሉም። አሪፍ የሆነ ሌላ ዌብሳይት አሳያችኋለሁ። ሴፍ በሆነ መልኩ ገብታችሁ ዩኤስዲቲን መግዛት የምትችሉበት። ከእናንተ የሚጠበቀው ይህን ቪዲዮ ላይክ ማድረግ፣ ኮመንት ላይ ገብታችሁ ፎሬክስ እያላችሁ ኮመንት ማድረግ ነው። ቪዲዮን አላንዛዛባችሁም። ቀጥታ ወደ ቪዲዮ። እሺ ፔፐር ስቶን ብለን እንጽፋለን። ከዛ ይመጣልንን የመጀመሪያውን ዌብሳይት እንከፍተዋለን። ከዛ ጆይን ነው የምትለው አነካታል ነው። ይሄ አሪፍ የሚባል ብሮከር ነው። በጣም ብዙ ኢንስትሩመንቶች አሉ ትሬድ ማድረግ የምትችሉበት። ከዛ በኋላ ሳይኒን ዊዝ ጎግል እንለዋለን። ሲምፕሉ ዌይ ይሄ ነው። ሳይኒን ዊዝ ጎግል በሉት። እዚህ ጋር የምትፈልጉትን ኢሜል አድሬስ ምረጡለት። ከዛ ኮንቲኒው እንለዋለን። መጀመሪያ ሀገር ነው የምትመርጡት ያላችሁበትን። አካውንት ታይፕ ላይ ኢንዲቪጁዋል እንለዋለን። ፈርስት ኔም እና ላስት ኔም ታስገባላችሁ። የተወለዳችሁበትን ቀን ወርና ዓመተ ምህረት ታስገባላችሁ። ከዛ ወደ ታች እንሄድና ስልክ ቁጥር የምትጠቀሙበትን ከ9 ጀምራችሁ ታስገባላችሁ። እዚህ ጋር የምታስገቧቸው እናንተ ካላችሁ ፓስፖርት ወይም አይዲ ጋር ተመሳሳይ መሆን አለበት። ክሊክ አድርጓትና ኮንቲኒው በሉ። ክሊክ ሳታደርጉም ኮንቲኒው ብትሉ ትችላላችሁ። ከዛ ሴትአፕ ኤላይቭ አካውንት የምትለዋን እንነካታለን። እዚህ ጋር ሜታትሬድ 5 ሜታትሬድ 4 ሲትሬደርስ አለ። እኛ ከታች አራተኛ ላይ ትሬዲንግ ቪው የምትለው አነካታለሁ። ከዛ በኋላ ሰሌክት ሊቨሬጅ ላይ መጀመሪያ ላይ እንዳለው ተውት። አካውንት ቤዝ ከረንሲ ዩኤስዲ ላይ እናደርገዋለን። 1 to 100 ኢዝ ቤስት ኮንቲኒው እንለዋለን። ከታች ኤምፕሎይመንት ኤንድ ኢንካም የሚላለ እዚህ ጋር እናንተ ያላችሁበትን ሁኔታ ታስገባላችሁ። እኔ ከኔ ጋር ሄዳለሁ ብዬ ያሰብኳቸውን እዚህ ጋር አስገብቻለሁ። እናንተ ከራሳችሁ ጋር የሚሄደውን ነገር አስገቡለት። ብዙም ችግር የለውም የፈለጋችሁትን ብታስገቡም። እዚህ ጋር ግን ከራሳችሁ ጋር መሄድ ነገሮችን አስገቡ። ስጨርሱ ከታች ኮንቲኒው ትሉታላችሁ። እዚህ ጋር የትሬዲንግ ኤክስፔሪየንሳችሁን ማስገባት ትችላላችሁ። ሞር ዛን 2 years ሌስ ዛን 2 years ኔቨር ማለት ትችላላችሁ። ከዛ ኮንቲኒው እንለዋለን። አዲሽናል ዲቴል ይመጣላችኋል። እዚህ ጋር የመጀመሪያዎቹ ሁለቱ ኦፕሽናል ናቸው፣ ቢልዲንግ ነምበር እና ፕለስ ነምበር። ከታች ከስትሪት ነምበር ጀምራችሁ ማስገባት ትችላላችሁ። ስትሪት ኔም፣ ስትሪት ነምበር፣ ሲቲ፣ ፖስታል ኮድ 1000 ወይም 00። ስጨርሱ ወይም ኮንቲኒው በሉት። ይሄ ቀላል ነው፣ ምንም የሚያስቸግር ነገር የለውም። ፓስፖርት ወይም እንጃ ፈቃዳችሁ ላይ ያለው ማስገባት ነው፣ ወይ አይዲያችሁ ላይ ያለውን ቲክ ታረጓትና አግሪ አርጋችሁት ኔክስት ትሉታላችሁ። አሁን ቨሪፋይ ነው የምናደርገው አካውንቱን። ስታርት ቨሪፊኬሽን እንለዋለን። ከዛ በኋላ አግሪን ኮንቲኒው እንለዋለን። እዚህ ጋር እናንተ የምትፈልጉትን ትመርጣላችሁ። ከዛ ከታች ኮንቲኒው ኦን ፎን የሚለው ነው የምንመርጠው። ምክንያቱም እኔ በኮምፒውተር ነው ያለሁት። ኮምፒውተሪ ካሜራ ዌብ ካሜራ ስለሌለው ይሄን ኮድ ስካን አደረገውና በስልኬ ወደ ስልኬ ላይ ሄጄ መንጃ ፍቃዴን ፎቶ ከፊትና ከኋላ አስገብለታለሁ። ከዛ በኋላ የራሴን ፊት ስካን ያደርጋል ማለት ነው። ይሄ ቀላል ስቴፕ ነው። ፒሲያችሁ ካሜራ ካለው በዛው መቀጠል ትችላላችሁ። ከሌለው ደግሞ ወደ ስልካችሁ ስካን አድርጋችሁ ይሄን ቬሪፋይ አድርጉት። እንደምታዩት አካውንታችን ክሬት ተደርጓል። ከታች ዲፖዚት እና ዊዝድሮ ምትላለች። ብር ለማስገባት ዲፖዚት ምትለዋ ነው የምንነካት። ከዛ በኋላ እናንተ የሚመቻችሁን ማስተር ካርድ፣ ቪዛ ካርድ፣ ጉግል ፔ፣ አፕል ፔ ያላችሁን፣ ካልሆነ ክሪፕቶን እንነካዋለን። ክሪፕቶ ቤስት ወይ ነው ከኢትዮጵያ ሆነን። ከዛ የምንፈልገውን አማውንት እንሞላለን። ከዛ ወደዚህ ፔጅ ያመጣናል። ዩኤስዲ ላይ እንተዋለን። ከታች ዩኤስዲቲን እንመርጣለን። ካልሆነ ቢትኮይን ደስ ያላችሁ መምረጥ ትችላላችሁ። ኔትወርክ የተመቻችሁን ትመርጣላችሁ። ኮንቲኒው ትሉታላችሁ። ከዛ ይሄን አድሬስ ኮፒ አድርጋችሁ ወይም ስካን አድርጋችሁ ከባይቢት ከባይናንስ ወይም ደግሞ ከሌሎች ካላችሁ ቦታ ዩኤስዲቲ መላክ ትችላላችሁ። ትሬድ ካረጋችሁ በኋላ ዊዝድሮ ለማድረግ ዊዝድሮ ፈንድ የምትለው ዋጋ እንገባለን። ባላንስ ሲኖራችሁ እዚህ ጋር ያመጣላችኋል። አላሳይ ካላችሁ እዚህ ጋር ሰፖርት ኢሜል አላችሁ፣ በዛ ማናገር ትችላላችሁ። ዊዝድሮዋል ፈንድ ላይ ተገቡና ወደ ዩኤስዲቲያችሁ ወይም ደግሞ ደስ ወዳላችሁ መላክ ነው። ቀላል ነው እሱ። ትሬዲንግ ቪው አካውንት ያስፈልገናል ትሬዳችንን አናሊሲስ ለመስራት። በተጨማሪ ደግሞ ፔፐር ስቶናችንን ከትሬዲንግ ቪው ጋር ኮኔክት አድርገን ኦርደሮችን ፕሌስ ለማድረግ
እዚህ ጋር ስትመጡ ቀላል በኢሜይላችሁ እንደ ቅድሙ ሳይኒን ማድረግ ትችላላችሁ። ቬሪፋይ ምናምን ማድረግ አይጠበቅባችሁም። ከጎን እንደምታዩት የተለያዩ ትሬድ ማድረግ የምትችሏቸው ነገሮች አሉ። ፎሬክስ አለ፣ ፊውቸር አለ፣ ስቶክ አለ፣ ክሪፕቶ ማርኬት አለ። እናንተ የምትፈልጉትን መምረጥ ትችላላችሁ። አንዱን ከመረጣችሁ በኋላ ኢንዲኬተሮችን፣ ካንድሎችን የምትፈልጉት ነገር ሁሉ እዚህ ላይ አለ። ትሬዲንጋችሁን አናሊሲስ ለመስራት ትሬዲንግ ቪው ኢት ኢዝ ዘ ቤስት ቹዝ። ስለ ትሬዲንግ ቪው ሙሉ ቪዲዮ ያስፈልጋችኋል። አሁን ላይ ኮኔክት የማድረግና አካውንቶችን የመክፈት ስለሆነ የያዝ ነው። ቀጥታ ወደዛ እንገባለን። ከታች አንድ አለች ወደ ላይ ቀስት ምልክት የምታሳይ እሷን እንነካታለን። ከዛ ወደ ታች እንሄድና ፔፐር ስቶንን እንፈልጋለን። ከዛ እሱን ክሊክ እናደርገዋለን። ከዛ ኮኔክት የምትለው አነካታለሁ። አሁን ትሬዲንግ ቪዋችንን ከፔፐር ስቶን ጋር ኮኔክት እያደረገን ነው። ሎጂን ዊዝ ጎግል የምትለው አነካታለሁ። ከዛ ፔፐር ስቶንን የከፈታችሁበትን ኢሜይል አድሬስ ትመርጣላችሁ። ወደታች እንሄድና አፕሩቭ አክሰስ እንለዋለን። አሁን ለትሬዲንግ ቪው ፔፐር ስቶን አካውንታችሁን ገብቶ አክሰስ እንዲያደርግ አፕሩቭ እየሰጣችሁት ነው። በአጠቃላይ ሁለቱን ኮኔክት እያደረግን ነው ማለት ነው። እንደምታዩት አሁን ኮኔክት ሆኖ ጨርሶልናል። አሁን የተሰጠኝ የዲሞ አካውንት ነው ፔፐር ስቶን ላይ ያለኝን። ለዛ በፔፐር ስቶን ላይ ባላችሁ ዲሞ አካውንት ትሬዲንግ ቪው ላይ ገብታችሁ መጀመሪያ ትሬዲንጉን መለማመድ ትችላላችሁ። እንዴት ነው ሊሚት ኦርደር፣ ማርኬት ኦርደር፣ የተለያዩ ኦርደሮች እንዴት ነው የሚቀመጡት የሚለውን መጀመሪያ በዲሞ አካውንት ትሬድ አድርጉ እና ተለማመዱ። ቀጥታ እዚህ ላይ መታችሁ ትሬድ የምታደርጉት ትሬዲንግ ቪው ላይ ባላንሱ ፔፐር ስቶን ላይ ነው ያለላችሁ ማለት ነው። እዚህ ጋር ግን ሙሉ ትሬዱ ምን ያክል ዊን እያረጋችሁ እንደሆነ፣ ሉዝ እያረጋችሁ እንደሆነ፣ ስቶፕ ሉዛችሁ ማስቀመጥ ትችላላችሁ። እያንዳንዱን ነገር እዚሁ ላይ መስራት ትችላላችሁ። ሌላ ተጨማሪ ፕላትፎርም አያስፈልጋችሁም። ጀስት ብሮከር እና ትሬዲንግ ቪው ካላችሁ ቤስት ነው። ወደ ፔፐር ስቶናችሁ ዶላር በዩኤስዲቲ ማስገባት የምትፈልጉ ከሆነ አሁን ላይ ባይቢት እና ባይናንስ እየሰራ አይደለም፣ ግን አንድ ዌብሳይት ላሳያችሁ። ኦንላይን ስራ ይባላል። ጉግል ላይ ኦንላይን ስራ ብላችሁ ጻፉ። ኦንላይን ስራ ዲጂታል ሰርቪስ ሀብ ሚል ይመጣላችኋል። እሱን ክፈቱት። እዚህ ጋር እንደምታዩት ዩኤስዲቲ ኤክስቼንጅ ማድረግ ትችላላችሁ። የፔፓል ዶላር አለ፣ ቲክቶክ ኮይን፣ ቴሌግራም ቻናል ሰብስክራይበር ይሸጥባታል። ከታች ደግሞ ነፃ ክሪፕቶ ኮርስ አለላችሁ፣ ሙሉ ኮርስ። ይሄ ዌብሳይት የኔ ነው፣ ተማማኝ ነው። የምትፈልጉትን ከመረጣችሁ በኋላ ለምሳሌ ዩኤስዲቲን መግዛት ከፈለጋችሁ ስታርት ኤክስቼንጅ የምትላለች፣ እሷን ተነካላችሁ። ልክ እሱን እንደነካችሁት ወደ እኔ ቴሌግራም አካውንት ይወስዳችኋል። ከዛ ሴንድ ሜሴጅ የምትለው ላይ ገብታችሁ የምትፈልጉትን ቀጥታ ጻፉልኝ፣ ምን ያክል ዩኤስዲቲ እንደምትፈልጉ። ከፈለጋችሁ ቀጥታ ወደ ፔፐር ስቶን አካውንታችሁ ዩኤስዲቲውን አስገብላችኋለሁ። ከፈለጋችሁ ደግሞ ወደ ባይናንስ ወይም ወደ ባይቢት አካውንታችሁ የምትፈልጉትን ያክል ዩኤስዲቲ አስገብላችኋለሁ። እዛ ላይ ገብታችሁ ታገኙኛላችሁ። የዛሬው ቪዲዮ ይህን ይመስላል። በቻልኩት መጠን በአጭሩ እንዴት አርጋችሁ ፎሬክስን ቀጥታ መጀመር እንደምትችሉ ነው ያሳየሁት። አናሊሲስ አሰራር ወይም ደግሞ ሌሎች የምትፈልጉት ነገር ካለ ኮመንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ሁላችሁም ማወቅ ያለባችሁ ወደ ትሬዲንግ ከመግባታችሁ በፊት ፔፐር ስቶን አካውንታችሁን ትሬዲንግ ቪው አካውንታችሁን ከከፈታችሁ በኋላ ኮኔክት ካረጋችሁ በኋላ መጀመሪያ በዲሞ አካውንት ትሬድ ማድረግን ተለማመዱ። አሁን ላይ ስለ ፎሬክስ ስለ ትሬዲንግ ሃይፕ ስለተደረገ ብቻ ዘላችሁ እንዳትገቡ። 90% በላይ የሆኑ ሰዎች በትሬዲንግ ላይ ገብተው ይከስራሉ። በተለይ ደግሞ እንደ ኢትዮጵያ ካሉ ሀገራት የሚገቡ ሰዎች በጣም ብዙ ፐርሰንቱ ይከስራሉ እና በደንብ ተጠንቀቁ። መጀመሪያ በዲሞ አካውንታችሁ በደንብ ተለማመዱ። ፕላትፎርሞቹን ልመዷቸው። እንዴት ኦርደር እንደሚደረግ፣ እንዴት ስቶፕ ሉዝ እንደሚቀመጥ በደንብ ተለማመዱ። እንዴት ደግሞ ማርኬቱን አናሊሲስ መስራት እንደምችሉ በደንብ ተለማመዱ። ዝም ብላችሁ ሃይፑን ብቻ እንዳትከተሉ። ላይክ ኮመንት ማድረግ እንዳረሱ። ይመቻችሁ።